بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم በቅድሚያ ጥሪያችንን አክብራችሁ እዚህ ስለተገኛችሁ በምክር ቤቱ ስም ሁሉንም እዚህ ቦታ ላይ የተገኛችሁ እስላማዊ ሚዲያዎችን ለማመስገን እወዳለሁ። ዛሬ ኡስታዝ መሐመድ አባተ የምክር ቤቱ የሥራ አስፈጻሚ አባልና የእስላማዊ ተቋማት ዘርፍ ተጠሪ እንዳነሱት የጉለሌ መካነ መቃብርን ዳግም ስራ የማስጀመር ሁኔታን በተመለከተ መግለጫ ለመስጠትና ለማህበረሰቡ የማሳወቅ አላማ ይዘን ነው እዚህ ቦታ የተገኘነውና ይሄ መካነ መቃብር የሚገኘው በከተማችን አራዳ ክፍለ ከተማ ውስጥ ነው የሚገኘው። በተለምዶ እንቁላል ፋብሪካ ተብሎ የሚጠራው ቦታ ላይ ነው የሚገኘውና የጉለሌ መካነ መቃብር ላለፉት ከ20 ዓመት በላይ አገልግሎት ሳይሰጥ ተዘግቶ የነበረ የመካነ መቃብር ነውና በአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የሪፎርም ስራውን ከጀመርን ጊዜ ጀምሮ በከተማ አቀፍ ደረጃ 5 አባላት ያሉት የበጎ ፈቃደኞች ኮሚቴ መካነ መቃብርን በዋናነት የሚከታተል አንድ ቡድን ተዋቅሮ ነበረ። ይሄ ቡድን 9ኙንም የመካነ መቃብር ቦታዎች ላይ ሄዶ ጥናት የማድረግ ስራ ተሰርቷል። ሁሉም መካነ መቃብሮች አሁን በአንዳንድ ቦታ ላይ ወደ ሸገር የተካለሉ ቦታዎች አሉ፣ በተለይ ገላን አካባቢ ያለ እነሱንም ጨምሮ ጥናት ተደርጎ የጥናት ሪፖርቱ ለምክር ቤቱም ቀርቦ ከዛ አንፃር አንዳንድ የማስተካከያና መካነ መቃብሮቹን የማልማት ስራ ሪፖርቱን ውጤት ተከትሎ የጀመርናቸው አሉ ማለት ነው። በዚህ አጋጣሚ ይሄንን ከተማ አቀፍ ደረጃ የተዋቀረውን የመካነ መቃብር የልማት ቡድን በምክር ቤቱ ስም ለማመስገን እወዳለሁ። ሐቂቃ ትልቅ ስራ በገንዘብም የማይገመት የሙስሊሙ ማህበረሰብ ክብርም ደግሞ ወደ ቦታው የሚመልስ ስራዎችን እየሰሩ ስለሆነ አላህ ጀዛቸውን ይክፈላቸው ለማለት እወዳለሁ። እንደ አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ከባለፈው ዓመት 2015 ጀምሮ የመካነ መቃብሮቹን የማልማት ስራ በዋናነት ትኩረት ተሰጥቶ እየተሰራ ያለ ስራ ነው። ለምሳሌ የኮልፌ መካነ መቃብር አይታችሁ ከሆነ በተለይ በፊሊጶስ የኢንዱስትሪ መንደር በኩል የነበረው አጥር ማለት ነው ከ120 ሜትር በላይ የነበረው አጥር ፈርሶ ኢንዱስትሪ ሰራተኞች እንዳለ ሄደው መካነ መቃብር ላይ የመጸዳዳት ስራዎቹ እና እንዲህ አይነት በጣም አጸያፊ ነገሮች ነበሩ። የጥበቃ ማማዎች አልነበሩም። መሬቱ በደንብ የተከበረና እንትን የተባለ አይደለምና ይሄንን የጥናት ኮሚቴ ቦታው ላይ ሄዶ ካጠና በኋላ የግንባታ ጨረታ አውጥተን 120 ሜትር አካባቢ አጥር ማለት ነው የፈረሰውን አጥር መልሶ የመገንባት እና እዛ አካባቢ ላይ የነበሩ የኢንዱስትሪ ተረፈ ምርቶች ከዛ ቦታ ላይ እንዲነሱና ቦታው እንዲከበር የማድረግ ስራዎች ተሰርተዋል። ከዚህም በተጨማሪ ለጥበቃ በሚያመች መልኩ የጥበቃ ማማዎች ቦታው ላይ ተሰርተው አገልግሎት እንዲሰጡ ተደርገዋል ማለት ነው። ከዚህ በተጨማሪ ኮልፌ ላይ ቀድሞ የነበረው ቅድም ኡስታዝ መሐመድ እንዳነሱት በዘፈቀደ ሲቀበር የነበረውና የመሬት አጠቃቀሙ ማስተካከያ ተደርጎበት በፕላን እንዲሰራ ተደርጓል። ይሄ ለመግቢያ ያህል ያነሳውት ነው። ሌላም ደግሞ አማናምባ ላይ ጉለሌ ክፍለ ከተማ የሚገኝ አማናምባ የሚባል መካነ መቃብር አለ 80,000 ካሬ አካባቢ። ይሄኛውንም ጨረታ አውጥተን በተለይ ጭቅጭቅ ያለበት የወሰን ማስከበር ጋር በተያያዘ ጨረታ ተሰጥቶ የግንባታ ሂደቱ በጅምር ደረጃ ያለ ነው። እንዲሁም ጉለሌ መካነ መቃብር አሁን በቅርብ ጊዜ ስራ የሚጀምረው የጥበቃ ማማዎችና የአጥር ጥገና እንዲደረግ ተደርጎ ይሄም ኦልሞስት ወደ መገባደድ አካባቢ ያለ ነው። በተጨማሪ አራተኛ ደግሞ በቱሉ ዲምቱ ላይ ያለው በአጥር እንዲታጠርና ወሰኑ እንዲከበር ከማድረግ አንፃር እሱም በክፍለ ከተማ በኩል ጨረታ ወጥቶ 3 ክፍለ ከተሞች የለሚኩራ የቦሌና የአቃቂ ቃሊቲ ክፍለ ከተሞች ጨረታ አውጥተው ግንባታ የማስጀመር ሂደቱን ባለፈው ሳምንት አድርገዋል ማለት ነው። እነዚህ ከባለፈው ዓመት ጀምሮ ኦልሞስት 4 መካነ መቃብሮችን ወደ ስራ የማስገባትና የማልማት ስራ እየተሰሩ ያሉ ናቸው። ወደ ጉለሌ መካነ መቃብር ስንመለስ የጉለሌ መካነ መቃብር ከባለፈው ዓመት ጀምሮ በተደጋጋሚ የከተማችን ማህበረሰብ በዘመቻ ደረጃ እንዲያጸዳ የማድረግ የምክር ቤቱ መዋቅር ከጫፍ እስከ ጫፍ እንዲንቀሳቀስና ማህበረሰቡንም ወጣቶችን እንዲያስተባብር የማድረግ ስራ ተሰርቷል። አልহামዱሊላህ ስኬታማ ስራዎች በዚህ ዙሪያ ማህበረሰቡም የተነቃነቀበት ማለት ነው። በረመዳን ጭምር የዛሬ ዓመት ሰው በረመዳን ጭምር ሄዶ መካነ መቃብሩን እንዲያጸዳ የማድረግ ስራ ተሰርቷል።
ይሄ መካነ መቃብር ከተዘጋበት ጊዜ ጀምሮ ላለፉት 20 ምናምን ዓመታት ወንጀል ሲሰራበት የነበረ የሌቦች መደበቂያ የዘራፊዎች መደበቂያ የነበረና ትልቅ ጫካ የነበረ ቦታ ነው። ይሄንን ከአረምና እዛ አካባቢ ላይ ካሉ ቆሻሻዎች የማጽዳቱ ስራ ላይ የተሳተፉትን የከተማችንን ሙስሊም ማህበረሰብ በዚሁ አጋጣሚ ለማመስገን እንወዳለን። የጽዳት ስራው ካለቀ በኋላ ቀደም እንዳልኳችሁ ቦታውን በአጥር የማስከበር አንዳንድ ቦታ ላይ አጥሮቹን የማስተካከልና የጥበቃ ማማዎችን የማስገንባት ስራ በጨረታ ወጥቶ ጨረታውን ያሸነፉ ሰዎች ወደ ስራም ገብተው ኦልሞስት አሁን ፋይናላይዝ የማድረግ ስራ ላይ ነው ያሉት። በሚቀጥሉት ጥቂት 10 ቀናቶች ውስጥ የርክክብ ሂደቱን እንጨርሳለን ብለን እናስባለን። አሁን ላይ የጉለሌ መካነ መቃብር ለአገልግሎት ዝግጁ ነው። በአላህ ፈቃድ ረመዳን 17 ላይ ወይንም መጋቢት 18 ላይ በአላህ ፈቃድ አገልግሎት በይፋ እንጀምራለን። ይህንንም ማህበረሰባችን ተገንዝቦ በተለይ አራዳ ክፍለ ከተማ ያለው ሙስሊሙ ማህበረሰብና በአጎራባች ያሉ ክፍለ ከተሞች ላይ ያሉት አዲስ ከተማም ሊሆን ይችላል በላይ በኩል በጉለሌ በኩልም በዛም አለ ሌሎች ክፍለ ከተሞችም እዛ አቅራቢያ ላይ ያሉትና ወደዛ ተደራሽ መሆን የሚችሉት የማህበረሰባችን ክፍሎች ይሄንን መካነ መቃብር እንዲጠቀሙ ማህበረሰቡን የማሳወቅ ስራ በሚዲያዎችም በኩል እንዲሁም በማህበረሰብ አንቂዎችም በአክቲቪስቶችም በኩል መልእክት እንዲተላለፍልን እንፈልጋለን። ቀደም ኡስታዝ መሐመድ አባተ ያነሱት እንትን አለ አዲስ አበባ ከተማ ላይ ብቻ ሳይሆን ሸገር ከተማ ላይም ኢቭን ከዛም አልፎ በዋናነት ሰበታ ላይ ሰው ሲሞት ቡራዩ ላይ ሰው ሲሞት ሁሉም ወደ ኮልፌ ነው ይዞ የሚመጣው። አንደኛ ካሉት የመካነ መቃብር አያያዝም አንፃር ነው። ሁለተኛ ደግሞ ካለው የቦታ ጥበትም አንፃር ሰው ሁሉም ወደዚህ መምጣት እንትን አለ። አሁን ኮልፌ ኦልሞስት መሸከም ከሚችለው በላይ ነው የተሸከመውና እዛ አካባቢ ያለውን ትንሽ ፋታ የመስጠትና ሌሎች ቦታ አሁን በልማት እየለሙ ያሉ ቦታዎች አሉ። ይሄንን በክላስተር ተከፋፍሎ ክፍለ ከተሞቹ አቅራቢያቸው ላይ ያሉ ቦታዎች ላይ እንዲጠቀሙ የማድረግ እንቅስቃሴ ስለሆነ ማህበረሰባችን ይሄንን ተገንዝቦ ከረመዳን 17 ወይንም መጋቢት 18 ጀምሮ የጉለሌ መካነ መቃብር ለአገልግሎት ክፍት መሆኑን አውቀው ይሄንን ቦታ እንዲገለገሉ መልእክት ለማስተላለፍ ነው። የምክር ቤታችን ላይ ያሉት በክፍለ ከተማ በወረዳ እንዲሁም በተለይ በመስጂድ ደረጃ ያሉት ማለት ነው የጀናዛ አገልግሎት የሚሰጠው መስጂዶች ላይ ስለሆነ እንዲሁም አወሊያንም ጭምር የጀናዛ ተጥበት የሚሰጥባቸው ኤሪያዎችም ሆስፒታሎችም ጭምር ይሄንን መረጃ ይዘው ሰዎችን ወደዚህ አካባቢ እንዲሸኙ በታላቅ አክብሮት ለመጠየቅ እንወዳለን። ኦልሞስት በኔ በኩል ያሉት ዋና ነጥቦች እነዚህ ናቸው።